የማቴዎስ ወንጌል ምዕራፍ 7 እንዳይፈረድባችሁ አትፍረዱ፣ በምትፈርዱበትም ፍርድ ይፈረድባችኋልና፣ በምታሰፍሩበትም መስፈሪያ ይሰፈርባችኋልና። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷቸው የተቀደሰውን ለውሾች አትስጡ፣ ዕንቁዎቻቸውንም በእሪያዎች ፊት አትጣሉ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችሁማል። የሚለውን ሁሉ ይቀበላልና የሚፈልገውንም ያገኛልና፣ መዝጊያውን ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ቢለምን ድንጋይ የሚሰጠው ከእናንተስ ማን ነው? ዓሣ ቢለምን እባብ ይሰጠዋልን? እንኪያስ እናንተ ክፉዎች ብትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸዋል። ከእንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና። በተጠበበው ደጅ ግቡ፣ ወደ ጥፋት የሚወስደውን ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸውና። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂት ናቸውና። የበግ ለምድ ለብሰው ለሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁና። ከእሾህ ወይም ከኩርንችት በለስ ይለቅማልና፣ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋልና፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ ማፍራት አይችልም። መልካም ፍሬ የሚያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬዎቹ ታውቃላችሁ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚህ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራትን አላረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃቸውም፣ እናንተ ዓመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። ስለዚህ ይህንን ቃሌን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ልቦና ሰውን ይመስላል። ዝናብም ወደ ጎርፍ መጣ፣ ነፍስ ያንን ቤት ገፋው፣ በዓለት ላይም ስለ ተመሰረተ አልወደቀም። ይህንም ቃሌን ሰምቶ የሚያደርግ ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፍስ ያንን ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ኢየሱስ ይህንን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ። እንደ ጻፏቸው ሳይሆን እንደ ባለስልጣን ያስተምራቸው ነበረ።